ዶክተር ምርመራዎቻችን የሚያሳዩት እኔና ባለቤቴ ጤናማ እንደሆንን ነው። ነገር ግን ማርገዝ አልቻልንም። ይህ ለምን ነው የሚከሰተው? አንቺና ባለቤትሽ ያጋጠማችሁ በሕክምናው ምክንያቱ ያልታወቀ መካንነት ወይም ደግሞ unexplained infertility የሚባለው እክል ነው። እስኪ ይህን እክል አብራርተን እንየው። ምክንያቱ ያልታወቀ መካንነት የሚከሰተው መደበኛ ምርመራዎች እንደ ሆርሞን፣ የዘር ፈሳሽና የማህፀን ቱቦ ምርመራዎች ውጤታቸው ጤናማ ሆኖ ሳለ እርግዝና ሳይከሰት ሲቀር ነው። ታዲያ ይሄ እክል ለምን ይከሰታል? ምክንያቶቹ በመደበኛ ምርመራ የማይታዩ ጥቃቅን ነገሮች ሊሆኑ ይችላሉ። ለምሳሌ የጽንሱ የማህፀን ውስጥ አቀማመጥ ወይም ደግሞ ኢምፕላንቴሽን ሁኔታ፣ የእንቁላል ጥራት ዝቅተኛ መሆን፣ የእንቁላልና የዘር ፍሬ አገናኝ ሁኔታ። ጉዳዩ ምክንያቱ ባይታወቅም እንኳን መፍትሄ የለውም ማለት አይደለም። ብዙ ጥንዶች የአኗኗር ዘይቤያቸውን በማስተካከል ወይም ደግሞ እንደ IUI እና IVF ያሉ ዘመናዊ የሆኑ የህክምና አማራጮችን በመጠቀም ማርገዝ ይችላሉ። ምክንያቱን አለማወቅ ተስፋ ሊያስቆርጥ ይችላል፣ ነገር ግን የጉዞ ማብቂያ አይደለም። ትክክለኛውን የህክምና ክትትል በማድረግ ህልማችሁን ማሳካት ትችላላችሁ። ማንኛውም ሀሳብ፣ አስተያየት ወይም ጥያቄ ካለው በውስጥ መስመር የጽሁፍ መልዕክት ይላኩልን። ሁሌም ነገር